አንደኛው ፈንጭ፣ አንደኛው ደግሞ እንደፈለግ ተበደል የሚባል ነገር የለም። መዘሎም የለባቸውም፣ በደል የለባቸውም። ማንኛውም ሰው ማለት እንኳን አይደለም ሙስሊም ይቅርና ክርስቲያንም መዘሎም የለበትም፣ መሰደብም የለበትም። አላህም በቁርአን ውስጥ እንደዛ ነው የሚለው አይደል? በሱረቱ ነህል ምዕራፍ 16 ቁጥር 28 ላይ ከአላህ ሌላ የሚጠሩትን አትሳደቡ፣ ሳያውቁ አላህን ይሳደባሉና ይላል። ከአላህ ሌላ የምትጠሩትን ክርስቲያኖች ከአላህ ሌላ የሚጠሩትን ምን አለ መሬም አለች፣ ገብርኤል አለ፣ ምን አለ እነሱን አካላቶች ከተሳደብን ካንጓጠጥን እነሱም አላህን ተመልሰው ማንጓጠጣቸው፣ መሳደባቸው፣ ማነወራቸው፣ ማብጠጠላቸው፣ ማበሻቀጣቸው አይቀርምና ነው። ስለዚህ ከዛ አንጻር ነው ፐርሰናሊም መሰዳደብ አያስፈልግም። አንድ ሰው ካልተመቻችሁ መራቅ ትችላላችሁ፣ ሩቅ ሆናችሁ መራቅ ትችላላችሁ። ብሎ ሲሰለቸው እንትን ይላል ማለት ነው። ወንጀሉ እየበዛበት ነው የሚሄደው። እንትን ምንድን ነው አንድ ሰው ዝም ብሎ ከመሬት ተነስቶ ዝም ብሎ ቤት እየከፈተ ቢሰድባችሁ፣ የሆነ ነገር ቢያደርጋችሁ፣ በየቦታው ቢያነሳችሁ፣ በየኮሜንቱ ቢሰድባችሁ ምናምን ነገር ወንጀሉን ለእሱ ነው የሚበራከትበት። ዱዓ ልታደርጉለት ይገባል አላህ እንዲመልሰው ማለት ነው ያንን ሰው። ካልሆነ ግን ወንጀል ውስጥ ነው እሱ ነው የሚጎዳው ማለት ነው። በተለየ ደግሞ ምንድን ነው ይሄ ነገር ምናምን በቃ ወይ ጤነኛ አይደለም ምናምን ብለው እንዲያስቡ ሊያደርጓችሁ ይችላል። እና መተው ነው ያለባቸው፣ መራቅ ነው ያለባቸው። ከባለጌዎችን ተዋቸው ነው የሚለው ቁርአን አይደለ? ስለዚህ ከዛ አንጻር ነው አንተ ማድረግ ያለብህ ያንን ነው። አይ ቲንክ እኔ እወድሃለሁ። ለምን ላኢላሀ ኢለላህ መንገድ ስላገኘው። ባቢሎንንም እወደዋለሁ። እንትን ማናት ኦፓልንም እወዳታለሁ። በቃ ይሄ እኔ እንትኔ ነው የኔ እንትኔም ነው አቋሜም ነው እንትንም ነው ማለት ነው። ከና ደካማ ጎን እንኳን ቢኖር እኔ ደካማ ጎን የማየት እንትን የለኝም ራሱ ማለት ነው። ኦፖርቹኒቲው እያለኝ ራሱ ይሄ እንደዚህ ቆይ እንትን ልበለው ላብግነው ምናምን ነገር የሚል ነገር ውስጤ የለም። ውስጤ እንደዚህ አይነት ነገር የለም። ላብግነው ላናደው ምናምን ነገር እሱም ሰው ፊት ላዋርደው ላንቋሸው ምናምን ነገር የሚል ነገር የለም። ደካማ ጎን ካለው ራሱ በቃ ለያንሳለት ያስተካክልለት። የኔስ የራሴ ያለ አይደል ምናምን ብያስ በጣም ደግሞ የምቀርበው ከሆነ ደግሞ በውስጥ እነግረዋለሁ ማለት ነው። እና እንደዛ ነው። አይ ቲንክ ጀነራልዬ አሁን ስለተነሳ ነው እንደዛ እንዴት ስሙ ይነሳል እንደዚህ በእንደዚህ አይነት ነገር ምናምን ነገር ላለው በጣም እንትን ነው። ከባባድ ድሮን ነው የምትለቀው ባቢሎን። አይ እኔ ጀነራል የሚያዳምጥ ሰው ነው፣ ችግር የለበትም። መስማት ነው ደስ የሚለኝ። ማይክ ራሱ ማንሳት ሞዲ አይደለም፣ የሆነ እየሸቀቀኝ ነው ማለት ነው። የምር አቁል ለመናገር ነው። አሁን ስድቡ ነው ከዛሬ ጀምሮ ሰው አንደኛ፣ ሁለተኛ ደግሞ ፒስ ፍጠር ከምትላቸው ሰዎች የማይመቹ ሰዎች ካሉ ደግሞ ራቅ። በቃ እነሱ አካባቢ ላይ አንተ የራስ ሰርክል ማድረግ ነው ያለብህ። የራስ ሰርክ ወይ ባቢሎን ጋር ትግባባላችሁ፣ ባቢሎን ጋር ነው። ከኦፓል ጋር ኦፓልን ራሱ ሰድባታል፣ ብዙ የሰደብቃት ነገር አለ። እሱም በቃ አስተካክሉ፣ በቃ ይቅርታ ተባባሉና ቀጥሉ። አይ ቲንክ አይገባትም ለኦፓል ማለት ነው። የራሷ ጥፋት አለባት ብለህ የምታስበውን ነገር በውስጥ ልታወሩም ትችላላችሁ ከእሷ ጋር ማለት ነው። ጥፋት አለባት ብለህ የምታስባቸውን ነገሮች ግን ይሄ አይገባትም ለሷ። አንደኛ እንትኑ ማለት ነው ስድቡ ትንሽ እንትን ያለ ይከብዳል። ስለዚህ አስታርቃቸው፣ ባቢሎን እንደምንም ብለህ ከኦፓል ጋር አስታርቃቸው የሆነ ቀን ማለት ነው። ችግር የለውም፣ ይስማማሉ። ምናልባት እኔ እስኪወጣላቸው እንጂ ይስማማሉ። ደስ የሚለው ነገር በነገራችን ላይ ጀነራል ሰዎች አልተረዳችሁትም እንጂ ምክር የሚያዳምጥ ሰው ነው። አስተካክል ብትለውም የሚያስተካክል ሰው ነው ብዬ ነው እኔ የምከራከርለት። እንደዛ አይነት ማንነትም ነው ያለው። ከዛ ባለፈ ደግሞ ቅድም ሶሻል ሚዲያን ትናንሽ ሰዎችን እንትን እያደረጉት ወደ ብልግና ወደ ብሽሽቅ ወደ እንትን እየወሰዱ ስለሆነ እሱን ደግሞ ምንም ነገር ሳትንቅ እሱን ለማስተካከል በትህትና የምታደርገው ነገር አንተን ሳላመሰግን አልልፍም። ኡስታዝ በጣም ነው ደስ የሚል ስራ ነው የምትሰራው። በነገራችን ላይ ብቃቱም እውቀቱም ስላለ አንደበቱም ስላለ ምናልባት ይህ ከሃይማኖት ንጽጽር ወጣ ብለው ደግሞ እንደዚህ አይነት የሚያጠፉ ሰዎች ካሉ አንደኛ ነገር በተግባር ወደ ብሽሽቅ ሳትገባ በእውቀት ብቻ በመከራከር ለሌሎች አርአያ በመሆን የኔ ናቸው ብለህ የምትላቸው ደግሞ እንደነ ጀነራል ያሉ ሰዎች ከአንተ ተመሳሳይ እምነት የሚከተሉ እንደዚህ ገሰጽ እያደረግ የምታደርገው ነገር ትልቅ ነገር ነው በነገራችን ላይ እንጂ ዝም ብሎ
ሚዲያውን ትንንሽ የሚባሉ ሰዎች ወደ ብሽሽቅ ወደ ስድድብ ለመውሰድ እንትን እያደረጉ ስለሆነ ስለሱ ስናወራ ነበረ። ራሳችንን መጠበቅ መቻል አለብን፣ ቦታውን ለሌሎች መልቀቅ አለብን ብለን ስናወራ ነበረ እና ቅድም እሱን ደግሞ ለማስተካከል የምታደርገው ነገር የምትከፍለውን መስዋዕት ሳላደንቅ አላልፍም፣ ሳላመሰግንንም አላልፍም። በነገራችን ላይ ጀነራልም ያስተካክላል። አሁን ተቻለ ጀነራልን አጋጣሚ ስላገኘሁት እንጂ እኔ አሁን ሰዎች ሲጣሉ አልገባም ከዚህ በኋላ ብያለሁ። እንዲህ አይነት ነገር በጣም ጊዜ የሚያቃጥል ነው። ሮንግሊ ነው እንትን የሚሉት አንደኛው ጋር አንደኛው ደግፈ ዱላ ላቀብልህ ደብድብልኝ አይነት ነገርም አላቸው ሰዎች እንዲሁ እና ከዚህ ካልበሰለ ማህበረሰብ ጋር የምንዳረቅበት አንዳች ምክንያት አንዳች ቁብ የለኝም። ስለዚህ ከዚህ አንጻር ነው አይ ቲንክ ጀነራልን ግን አሁን ስላነሳን ነው አጋጣሚ ስላነሳን ከቻልክ አስታርቃቸው ነው። እኔ ከዚህ በኋላ ማስታረቅ ምናምን ነገር ውስጥ አልገባም። አስታርቃቸው ከኦፓል ጋር እንደዛ ነው። ሳራ ደህና ናት ጀነራል? ሐዋርያ ሳራ ምቾት ላይ ናት ኡስታዝ። ኦኬ እኔ እንትን አይቻት አላውቅም። በምናያትን ምናምን ነው አለች እየቀራሽ ነው። ለእኔ ሁለቱም አሁን እንደዛ ነው። አንዱ ጋር ሳይድ አድርግ ብትለኝ አይሻለኝም። ሀያት ምትላትም ሁዳ ምትላትም ሳራ ምትላትም ሁሉም ለእኔ ላኢላሀ ኢለላህ ካለ አንድ ነው። አንዱ የእንጀራ አባት ለአንዱ አባት መሆን አይቻልም። በቃ አለቀ። ያ ነው እንትን የሚለው ነገር። ትናንትና ያወቅኩትንም የዛሬ 10 ዓመት የማውቀውም አንድ ሙስሊም ከተባለ ሙስሊም ነው። እንደዚህ አይነት ነገር ሳይድ መያዝ ምናምን ነገር ሰው ማጣላት ግሩፕ መያዝ ምናምን ነገር በጣም ነው የሚያስጠላው። እኔ አንተ እዚሁ ስላለህ ሳይሆን አላህ ምስክሬ ነው። በጣም ነው የምወድህ በምክንያት ላይፍ ሴቨሬ ነህ። የምታስታውሰው ከሆነ ሳምንቱም ሙሉ ሰዎች እንግዲህ ነገሩን ሲያባብሱብኝ 2 ደቂቃ ነው ያወራው። አጥፋው፣ ዝጋው፣ ውረድ ነው ያልከኝ። በዛ ሜሴንጀር ላይ ቅድም እንዳልከው የ30 ሰከንድ ቮይስ አይደለም የላክልኝ። ሰዎችን የማከብሮ በማንነታቸው ልክ ነው። አሁንም ቀይ መስመሬ ነህ አንተ። ተው ሌላ ነገር ተው ስትለኝ እተዋለሁ፣ ግን በአንተ ጉዳይ ማንም ፖለቲካ ሲሰራ አልተወውም። እርቅ እንዲወርድ ሰላም እንዲፈጠር ከፈለገ ሲጀመር አይመጥንም እንዲህ እያደረጉ ነው ብዬ በዲቴይል አልነግርም። እኔ አቆማለሁ አንተ የምትለኝን፣ ግን ለባቢም እየነገርኩት ነበር። የሰው ልጅ የሚወደውን ነገር ስትነካበት ይጠላል። ስለዚህ አሁንም አሉ ብዙ የሚገባችሁ ሰዎች ካላችሁ በጣም ተሳዳቢ ከሆንኩ ኮምፕሌን የምታቀርቡ ከሆነ እኔ የምሳደበው ስድብ አጥንታችሁ የሚሰብር ከሆነ ተው ነው። ሌላ ምንም የሚያገናኘን ነገር የለም እና መጀመሪያ ያንን ነገር ያስተጋሩት። ምንም ነገር እምቢ አልልህም፣ ግን እርቁንም ስድቡንም ምኑንም አቆማለሁ። በአንተ እዛ ጋር ስራህን ነው የምትሰራው። እኔ ላጣህ አልፈልግም። ከዚህ በፊት ጠፍተህ በነበረበት ጊዜ የተጎዳኑን እኛ ነው የምናውቀው ብዙ ሙስሊሞች። ያ ነገር እንዲፈጠር ደግሞ ድጋሚ እድል አልሰጥም እኔ በራሴ። ችን ላይ ግን ተገጣጠመ እንጂ ከአሞኝ ነበረ። አሞኝ ነው አሞኝ ነው 3 ወር ምናምን ነው 4 ወር የጠፋሁት አሞኝ ነው እንጂ በአጋጣሚ ተገጣጠመ እንጂ የአሞኝ ነበር በወቅቱ የጠፋሁት። ቤት ውስጥ ነበርኩኝ፣ ራሱ ከቤት ነበር ስራ ራሱ የምሰራው እና አሞኝ ስለነበረ ነው እንጂ እንትን ብሎ አይደለም። ከዛ ጋር ተከታትማ እኔ እረፍት ያስፈልገኝ ነበረ። አሞኝ ስለነበረ በቃ ጀስት አንዳንዴ ማውራት የማልችልበትም ሁኔታ ውስጥ ሁላ ገብቼ ነበረ እና ከባድ ወቅት ነው ያሳለፍኩት። ትልቅ የእጅና እግር እንዳለ ፓራላይዝድ ሆኖ አፌም ራሱ ፓራላይዝድ ሆኖ ማውራት አልችልም ነበር። እሺ አይለኝም ነበር ለማውራት። ግን ማንም አያውቅም ያንን። ቻት ብቻ ነው እጄ ሲላቀቅ ቻት ማድረግ ጀመርኩኝ። ቢዚ እንደሆንኩኝ በቃ ጠፈጠፍትን ያልኩት። ግን አሞኝ ነበረ ያኔ ማለት ነው በወቅቱ እንጂ ለሰው ብዬ አላደርግም። እኔ አልጠፋም። አብሽር እንዴ ከባድ እኮ ነገር ነው ማለት ለሰው ብለህ ሚዲያ ጥለላቸው ምናምን ማኬድክማ መጨፈሪያ ነው የሚያደርጉት እኮ። እንደዛ አድርጌ አላውቅም። እኔ ሰው አናዶኝ ከሚዲያ ጠፍቼ አላውቅም። ወይ ስራ ቢዚ ሊያደርገኝ ይችላል የሆነ ወቅት፣ ወይ ደግሞ አሞኝ ምናምን ሊሆን ይችላል እንጂ በፍጹም አላደረገውም እንደዛ ማለት ነው። ይሄ ነው ያለው ነገር፣ እውነታው ይሄ ነው። እንትና ለማለት ነው ይጠፋሉ እነዛ ሰዎች የሆነ ሰዓት ላይ ብለው የትም ደግሞ የሚያመጡት ነገር የለም። ከምንም በላይ ደግሞ ከህዝብ ጋር
እንትን ማለት በጣም ይከብዳል። ህዝብ ማለት በቃ በየኮሜንቱ በየምኑ ሰዎችን ሲያጥረገርጓቸው ማለት አንድ ሰው ምንም ያላረገህን ሰው ስትናከስ መተህ ስትናከስ ሰው አይለቅህም። ያ ሰው ምንም ነገር እስካላለ ድረስ ያ ሰው ስለ አንተ ሳያወራ፣ ነገር ግን አንተ እየመጣ በየጊዜው ቤት እየከፈትክ ካተደባደብኩኝ ተንኮል፣ ክፋት ምናምን የምታስብ ከሆነ ራሱን አንድ የቁርአን አንቀጽ አለ። ራሱ ማለት ተንኮሉ በራስ ላይ እንጂ በሌላ አይመጣም እና ይላል የቁርአን አንቀጽ። በጣም ደስ ይለኛል። ላንብብላችሁ፣ የቱ ጋር እንዳለ አላስታውሰውም፣ ላውጣው እና በራሱ እንጂ በሌላ አይመጣም እና ይላል። ተንኮል በጣም መጥፎ ነው። ተንኮል ራስህን ነው የሚጎዳ እና በጣም እንትን ነው። ቁርአን ላይ ስለ ተንኮል በጣም ነው እንትን የሚለው። ምን መሰለህ እንትን ላይ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 25 ላይ አይ ቲንክ የካህዲዎች ተንኮል በጥፋት ውስጥ እንጂ አይደለም እና ይላል። በጣም ከባድ ነገር ነው። እዛው ነው አንተን ራሱ የሚጎዳህ ማለት ነው። እና ተንኮል ሁልጊዜ ተመልሶ ራስን የሚጎዳህ ተንኮል ካሰብክ ማለት ነው። አላህን የሚፈራ ሰው ደግሞ ከተንኮል ይጠነቀቃል። ለምን? በልቤ ያለውን አላህ ያውቃል ብሎ ስለሚያስብ ማለት ነው። የምናገረውን አላህ ይሰማኛል፣ ተደብቄ የማደርጋቸውን ነገሮች አላህ ይመለከተኛል ብሎ ያየኛል፣ ይሰማኛል፣ ያውቃል የሚለው ስሜት ሲመጣ እሱ ተቅዋ ይባላል። ሰውየው ደግሞ ሙተቂ ይባላል፣ ሙተቂን ይባላሉ። አላህ ሙተቂን ከሚባሉ ባሮቹ ያደርጋል። ስለዚህ አንድ ሰው ተንኮል የሚያስበው አላህ የልቤን ያውቃል የሚለው ስሜት ስላልመጣለት ነው። የተንኮል ሰው ላይ ተንኮል ማሰብ፣ መጎንጎን፣ ያንን ሰው ጠልፎ መጣል ምናምን የሚባሉ ነገሮች ማለት ነው። ያ ደግሞ የትም ሰዎች እንደማላቸው ሲጠፉ ነው ያየሁት። በጣም የሚገርመኝ ነገር ከልብ ያዘኩባቸው ሰዎች የሞቱ ሰዎች አሉ ማውቃቸው እና ደነግጣለሁ። አሁን እንደዚህ አይነት ነገር ትቻለሁ። 3-4 ሰው አውቃለሁ። በልጅነቴ ያስታውሳለሁ። በቃ ስብር ያልኩባቸው ሰዎች አሉ። ታላቅ ሰዎች ማለት ነው። አንዱ መቶኝ፣ አጎቴ ነው መቶኝ፣ ቀጥቅጦኝ ልነግርህ አልችልም። ባቢሎን ማለት እንዴት እንዳዘንኩኝ፣ እንዴት በቃ በሞተ ብዬ እንዴት እንደተመኘው ልነግርህ አልችልም። አሁን በህይወት የለም። አጎቴ ነው የአባቴ ወንድም እና በጣም በቃ እንደዚህ እፈራለሁ። አሁን እንደዚህ አይነት ሰዎች እና እንደዚህ አይነት ሰዎች እኔ በጣም በቃ ልቤ ስብር ያለባቸው ሰዎች ሞተዋል፣ በህይወት የሉ እና አሁን እንደዚህ አይነት እንትን ሆኛለሁ። በቃ ማለት በቃ ሰው ላይ በቃ ስብር ምናምን አይደለም። አሁን ምንም እንትን የሚለው ነገር የለም። ግን በልጅነት እንደዚህ አይነት እንትን የምትሆንባቸው እንትኖች አሉና ተንኮለኞችን ለዛው ነው እንትን የምትላቸው። አንዳንድ ሰዎች ደግሞ ከቅንነት አንጻር የሚናገሩ ሰዎች አሉ። ከቅንነት፣ አንዳንዶቹ ደግሞ ከምቀኝነትም የተነሳ ሊያደርጉ ይችላሉ። አንዳንድ ሰዎች ካለማወቅ፣ አንተን ካለማወቅ ይመስላቸዋል። እንትን ነው በቃ ሁሉንም የሚጠመዘው እሱ ነው የሚመራቸው፣ እንትን የሚላቸው እሱ ነው። በቃ ከሌከ የሚባለው እንትን የሚለው እሱ ነው። ሁሉም ሰው ያዳምጠዋል ምናምን ብለው ይላሉ። ይብን ባቢሎን እኮ ራሱ ባቢሎን ኦፓል ብላ ሳይቀር እኮ ነው ወጥመድ ውስጥ የገቡት። ወይ የወይድ ቅጥረኞች ናቸው ተብሏል። ተማለው እንትን ግን እኔ ምን አስጨነቀኝ? ያው በውስጥ እስካላገኘው ድረስ ስድብን እንዴት ስድብን ሰው ያበረታታል? አንደኛ ነገር ማለት ወንጀል ነው። ሁለተኛ ደግሞ ሰዎች ሲጣሉ እንትን ማለት ነው። እኔን የሚጠላኝ ሰው እንኳን ራሱ ጥላው ብዬ እንዴት እልካለሁ? ነገ ጠዋት እኮ ልታረቀው እችላለሁ። የዋሳ አጣለች ሰዎች እንዲያመፁበት እንዲጠሉት ምናምን ነገር ምናምን ያደረጉበት ሰዓት የለ። እንደዛ አድርጌ አላውቅም። እንደውም እንትን ተዉ ነው የምለው እኔ። እንደውም ተዉ፣ በሰዎች መካከል አትግቡ ብዬ ነው የምናገረው። አሁን የነበሩ አንዳንድ ውስታዞች ነበሩ የተጎነጎነ ተንኮል ምናምን ተሰጥቷቸው ከካፊሮችም ከምናምን ተሰጥቷቸው የተሳሳተ ነገር የነበራቸው ነበሩ። እነዛ ሰዎች መጀመሪያ ላይ ሰዎች ከስር ሲሳደቡ አይቼ አንድ ቀን ተናገርኩኝ። ቤቴ ከፍቼ የነበረ ጊዜ ተዉ፣ ታላቅ ውስታዞች ጉዳዩን ስለያዙት ተዉ፣ ታትበሉ፣ እናንተ አትግቡ፣ ተመልሰው ሰው ሊታረቅ ይቻላል አልኩ። አሁን እኛ አወራን፣ ፈታ ነው። እኛ
ግን እነዛን ሰዎች አሁን እርስ በርሳቸው የተሞላለኩ ሁላ ሊኖሩ ይችላሉ። በእነሱ በእኛ የተነሳ ገብቶሃል ብለህ እንትን ነው በቃ ይሄ ነው ያለው። ሰው ተነጋግሮ በጠረጴዛ ዙሪያ መፍታት ይችላል። እና እንዲህ አይነት ነገር ነው ያለው ነገር። ሙስሊሙ እንደምን ስታናግረው የምታናገርበት አደብና የውጭ ሰው ደግሞ መጥቶ ሲያናገር የምታወድበት አደብ ተመሳሳይነት ቢኖረውም ይሄኛውን ግን ትንሽ ለቀቅ የምታደርገው ነገር አለ። ኮመን የሆነ አንደርስታንዲንግ ስላለ ከዲን አንጻር ነው ብለህም ስለምታስብ ልትወው ትችላለህ። ያኛው ግን ከዲን አንጻር አይደለም የሚነገር፣ ምክንያቱም ከዲን ውጭ ነው ያለው። ራሱ ይለህ ብሎ አይደለም የሚመጣውም ያም ሰው እና ልዩነት አለው ለማለት ፈልጌ ነው። ከዛ አንጻር ነው እና ሰዎች ይጣላሉ፣ ይታረቃሉ እና በመካከል አትግቡ። በተቻለ ግሩፕ አትያዙ። የምነግራችሁ ነገር የትኛውም ግሩፕ ማንኛውንም አትያዙ። በቃ ከቻላችሁ ይሄ ነገር ቢቀር ምናምን ብላችሁ በውስጥ ምከሩት። አትስደቡት፣ ያንን ሰው ምከሩት። ካልሆነ ደግሞ በቃ ዱዓ አድርጉለት። የምትሳደቡለት የምትደባደቡለት እውነት የላችሁ። የእናንተ እውነት አርነት የሚያወጣ ነው መሆን ያለበት። ይህን ይመስላል። እኔ አሁንማ እየጠየቅኩ ነው። ለምንድን ነው ሰዎች በዚህ ልክ? በእርግጥ እኔ አሁን የሚሰራ ሰው ስሙ ይነሳል፣ ብዙ ሰው ስለሱ ሊያወራ ይችላል ብዬ ነው እንትን አድርጌ ስራመድ የነበረው። ግን አሁን ሳስበው ነገሩ ከልክ በላይ ሲሆንብኝ ምንድን ነው በጤንነት ነው የሆነ የማላውቀው ችግር አለ ብዬ ወደ መጠርጠር ገባውና እየጠየቅኩ ነው። አሁን ባለፈው እየጠየቅኩ ነበረ፣ ብሉን እየጠየቅኳት ነበረ። ከምን አንጻር ነው ደረስክ እንጂ እንደዛ ብዬ እየጠየቅኳት ነበረ። አሁንም መጠየቅ እንቀጥላለሁ። ለማንኛውም እኛ ወጥመድ ውስጥ አልገባንም። አንተ ነህ ማለት ወዳልሆነና ወደማይገልጽህ ወደማይመጥነህ ቦታ አውርደው ስምህን እያነሱ ያሉት። ለዛውም ነው በነገራችን ላይ እኛ ተሰዳቢዎች ናቸው ብለው የእኛ ስምን ስለሚያጠፉ አንተ ደግሞ በዛ ስምህን ማበላሸት ስለፈለጉ ነው። በነገራችን ላይ እኔ እንደማውቀው እነሱ ጋር ስለሚገባ እነሱ ጋር ስለሚቀራረብ በቃ በዛ አድርገን ብንመታው ብለው ነው እንጂ ሌላ የተለየ ነገር ስላለ አይመስለኝም። ግን ቅድም አሁን ነገ የሚሰራ ፖለቲካ ልስጣችሁ ሰዎች። አሁን እኔ ቅድም እንትን እያልኩ ነበርና እኔ ልቤ ያዘነባቸው ሰዎች 4 የሞቱ ሰዎች አሉ ብለህ ስትል ነገ ደግሞ መጥተው ስለኔ እንዳታወሩ ስለኔ ካወራችሁና ልቤ እንትን ካለባችሁ ትሞታላችሁ ብለው ሲያወራ ነበረ ብለው ፖለቲካ ይሰራሉ። ታያላችሁ እንደዚህ አይነት ፖለቲካ እንደሚሰራ። ወይ ደግሞ እኔን ከሰሙኝ ያጠፏታል ገና እንትን ሳንል ተነቅተብናል ብለው ማለት ነው። እንደዚህ ነው የሚያደርጉት እነሱና በጣም ነው የሚያሳዝኑ። አሁን ሳስበው የሆኑ ሰዎች አይምሮ ውስጥ ዝም ይላሉ። ሰውን እንዴት አድርገው ሲያወሩት ምናምን ኢማጂን ሳደርጋቸው አሳዝኑኝ ገና። ለማንኛውም ጥሩ ነገር ነው። እኛ በጣም ነው የምናከብርህ። በነገራችን ላይ በዛ ልክ ከክርስቲያንም ከሙስሊምም ከየትኛውም እምነት ሆነው በጣም የሚወዱ በጣም የሚያከብሩ በጣም ትምህርቶች በነገር ላይ ምናልባት አንተ ራስህ እንዴት እንደምታየው አናውቅም። እኛ ግን በጣም ነው እውነት ለመናገር ስላለህ ብቻ ሳይሆን በጣም ነው የምንገረምብህም፣ የምናደንቅህም፣ የምናከብርህም፣ የምንወድህም። በጣም የሚገርም ተሰጥቶ የተሰጠ ሰው ስለሆንክ ከአንተ ደግሞ ብዙ መጠቀም ያለብን ነገር ስላለ እንጠቀምብሃለን። ምንም አማራጭም ስለሌለን ሰዎችን መጠቀም እንዳለባቸው ነው ከአንተ የምንጠቁመው። እንድጠፋ አንፈልግም። በጣም ብዙ ነገር አለ። ሰዎችን የሰው ልጅ የሚባለውን በአጠቃላይ ሊጠቀም ይችላል ከአንተና ይህን ነው። ከዚህ አንጻር ነው። ሌላ ምንም የተለየ ነገር የለም። ተቀጥረው ነው ተከፍሏቸው ነው ምናምን ይላሉ። ምናልባት የኖሩ ችግር ካለባቸው እነዚህ ሰዎች ነገርን የሚያዩት በብር ብቻ ነው። ምንም ልናደርግ ደግሞ አንችልም። እኛ ደግሞ ሰርተን የምንበላ ሰዎች ነን። ከማንም ምንም እንጠብቅ ሰዎች አይደለንም። በቂ የሆነ ለራሳችን የሚሆን ራሳችንን ቤተሰቦቻችንን የምናስተዳድርበት ገቢ ያለን ሰዎች ነን። በቃ ይሄ ነው። እኛ ከማክበር ከመውደድ ያለፈ ምንም ነገር የለም ለማለት ነው በአጭሩ። ኡስታዝ አሰላሙ አለይኩም። ካልመለሰ ቀጥይ። እንትን አትሁን። የኤርትራ ትሬን አትሁን። በከሰል የሚሰራ ባቡር አትሁን። ጥያቄ ነው። አትሄድብን። ቆይ አንተ ነው ያለ ከአንተ ጋር ልጣላ።
ኦኬ አንድ ልጅ ጠይቂልኝ ብላኝ ነው እና አብና አላህ አንድ ናቸው ወይ ብላለች። እታች ናት ትሰማለች። እንዴ መቼ ነው ያለችሽ? አውርተውበት ነበር እኮ አሁን ጽፋልኛለች በውስጥም እና ራሱ ጠይቂልኝ አለች። ራሱ ኖ አትፈራም። ትግባና ትጠይቀው። ሀያት ናት አይደል? ሀያት ነይ ሀያት ጊዜ ካለው ከተመቸው ሀያት ነይ። ሀያት ባለው ሌላ ሀያት ናቶች። ኖ ሌላ ናት። ሌላ ናት እንዴ? ሌላ ሀያት ናት። ያችኛው አይደለች። ኦኬ ሀያት የሚባል ሁሉ ጥያቄ ያለው። ኦኬ አስገብተን ኢትዮ የሚል ነው አንድ ቁጥር የሚጽፈው እሷ ናት። ራሷ ስሟ ሀያት ነው፣ ግን ያችኛው አይደለች። እኔም ከፈጅር ደርሷል። አሁን ሊሰግድ ነው። ኡስታዝ አዛን ይላል እነሱ ጋር ተጠብቅ። ይታለች በእናትሽ። እኛ እኮ ትግባና ችግር የለውም። ሰው ምናልባት በመሀል እኮ ሊፈጠርበት የሚችል እኮ ጥያቄ እኮ ይኖራል። ገብተሻል? ልስላት አይ እንትን ነው። አንድ ሰው ደግሞ ጥያቄ ከፈለገ ያው መጠየቅ እንትን ይላል። አዎ ግን ገብታ ብትጠይቀው እና ለምሳሌ በመሀል ደግሞ ሊነሳባት የሚችል እንትን ይኖራል፣ ጥያቄ ይኖራል። አዎ ከዛ እሱንም መጠየቅ ነው ትችላለች። በቃ እሱን እንትን የምትለው ከሆነ አክብራ ወይም ፈርታው ከሆነ ትግባና እኛ ትጠይቀን። ያው አንድ ቁጥር ጽፋለች። እኔም እስከዛ ኡስታዝ እስከሚመጣ ደስ ገደ አዛን ብሏል ፈጅር። እሺ አስታርቃቸው። ማንና ማንም አስታርቃቸው። ማንና ማን ላስታርቃቸው?